ፀሐይ በምስራቅ አፍሪካ ተራሮች ላይ ስትወጣ ከተሞችና መንደሮች ከእንቅልፋቸው የሚነቁት በአዕዋፍ ዝማሬ ብቻ አይደለም። ጎህ ሲቀድ አንድ ወጥ የሆነ ጠንካራና የማይቋረጥ ድምፅ የኢትዮጵያን አየር ይሞላዋል። ይህ ድምፅ በሰሜን ተራሮች፣ በደቡብ እርሻዎች፣ በምስራቅ በረሃዎችና በከተማ አስፋልቶች ላይ ይሰማል። ይህ ዝም ብሎ የብረትና የፒስተን ጩኸት አይደለም። ይህ የኢኮኖሚ የልብ ምት ነው። በሚሊዮን ለሚቆጠሩ ሰዎች ይህ ድምፅ የጠዋት እንጀራ ነው። የልጆች ትምህርት ቤት ክፍያ ነው። የቤተሰብ ህልውና ነው። አሽከርካሪዎች አይበገሬ ይሉታል፣ ነጋዴዎች ታማኝ ይሉታል። እኛ ደግሞ የዘመናችን የብረት ፈረስ እንለዋለን። አዎ እየተነጋገርን ያለነው ስለ ቦክሰር ሞተር ሳይክል ነው። ግን ቆይ አንድ ወሳኝ ጥያቄ ልጠይቃችሁ። በዓለም ላይ በሺዎች የሚቆጠሩ የሞተር ሳይክል አይነቶች አሉ። ፈጣኖች አሉ፣ ውቦች አሉ፣ ዘመናዊዎች አሉ። ታዲያ ለምንድን ነው ከ80 በመቶ በላይ የሚሆነው የኢትዮጵያ ሕዝብ ይህንን ሞተር ብቻ የመረጠው? መልሱ ጠንካራ ስለሆነ ነው የሚል ቀላል ግምት ከሆነ ተሳስታችኋል። እውነታው ከዛ በላይ ነው። የዚህ ሞተር እውነተኛ ሚስጥር ፋብሪካ ውስጥ በተደበቀ አንድ ረቀቅ ያለ የምህንድስና ጥበብ ውስጥ ነው። ዛሬ ማንም ያልነገራችሁን ሚስጥር እናሳውቃለን። ይህ ሞተር እንዴት በ1 ሊትር ቤንዚን ብቻ ከአዲስ አበባ ተነስቶ ቢሾፍቱ ደርሶ እንደሚመለስና በወር ውስጥ በሺዎች የሚቆጠሩ ገንዘብ ከኪሳችሁ እንዳይወጣ እንዴት እንደሚያደርግ በሳይንሳዊ መንገድ እናስረዳለን። ይህ ቪዲዮ ሲያልቅ ሞተር ሳይክልን የምታዩበት መንገድ ለዘላለም ይቀየራል። የቦክሰርን ታሪክ የምታውቁ ከመሰላችሁ እስከ መጨረሻው አብራችሁን ቆዩ። ምክንያቱም በመጨረሻ የምናሳያችሁ የፋብሪካ ሂደት እና የኢኮኖሚ ስሌት አፋችሁን ያስይዛችኋል። ክፍል 2 ከህንድ ራጃስታን እስከ አፍሪካ ልብ። ታሪካችን የሚጀምረው ከዛሬ 70 እና 80 ዓመታት በፊት በህንድ ሀገር ራጃስታን በሚባል ግዛት ነው። በወቅቱ ባጃጅ ግሩፕ ስኳርና ሲሚንቶ የሚያመርት ኩባንያ ነበር። ነገር ግን የኩባንያው መሪዎች አንድ ክፍተት አዩ። ታዳጊ ሀገራት የቅንጦት መኪና ሳይሆን ሰዎችን ከቦታ ቦታ የሚያንቀሳቅስ ርካሽ መጓጓዣ ይፈልጉ ነበር። ለብዙ ዓመታት ስኩተሮችንና ባለ 3 እግር ተሽከርካሪዎችን ሲያመርቱ ቆዩ። ነገር ግን እውነተኛው ለውጥ የመጣው እንደ አውሮፓውያን አቆጣጠር በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ ነው። የባጃጅ ኢንጂነሮች የአፍሪካንና የኤስያን ገጠር መንገዶች አጠኑ። ያዩት ነገር አስገራሚ ነበር። በወቅቱ የነበሩት የጃፓን ሞተሮች ለለስላሳ አስፋልት የተሰሩ እንጂ ለጭቃ፣ ለአቧራና ለከባድ ጭነት የተሰሩ አልነበሩም። ኢንጂነሮቹ ወደ ቦርድ ተመለሱና አንድ አዲስ ጽንሰ ሐሳብ ቀረጹ። እኛ መስራት ያለብን ፈጣን ሞተር ሳይሆን የማይሞት ሞተር ነው አሉ። የቦክሰር ፕሮጀክት የተወለደው እዚህ ላይ ነው። ስሙን ቦክሰር ያሉትም ያለ ምክንያት አይደለም። ልክ እንደ አንድ ቦክሰኛ ዱላን የሚችል ምት የሚቋቋምና የማይርቅ እንዲሆን ታስቦ ነው። ለዚህም ነው ዲዛይኑ ላይ ምንም አይነት የቅንጦት ፕላስቲክ የሌለው። ሁሉም ነገር ብረት፣ ሁሉም ነገር ጠንካራ፣ ሁሉም ነገር ለሥራ የተፈጠረ። ይህ ፍልስፍና ነው ዛሬ ቦክሰርን የአፍሪካ መንገዶች ንጉሥ ያደረገው። ክፍል 3 የብረቱ ልደት ከእሳት ምድጃ እስከ ማይክሮን ጥራት። አሁን ወደ ሚስጥሩ ማድቤት ወደ ፋብሪካው እንግባ። ጉዞ የሚጀምረው በፋውንደሪ ወይም በመቅለጫ ክፍል ውስጥ ነው። እዚህ ቦታ የሙቀት መጠኑ ከ700 ዲግሪ ሴንቲግሬድ በላይ ነው። ከፍተኛ ጥራት ያላቸው የአልሙኒየም እና የብረት ቅይጦች በትላልቅ ምድጃዎች ውስጥ ይቀልጣሉ። ልክ እንደ እሳተ ገሞራ የሚንተከተከው ፈሳሽ ብረት ሃይ ፕሬሸር ዳይ ካስቲንግ በሚባል ቴክኖሎጂ ወደ ቅርጽ ማውጫዎች ይርከፈከፋል። ይህ ቴክኖሎጂ በጣም ወሳኝ ነው፣ ምክንያቱም የቀለጠው ብረት በከፍተኛ ግፊት ወደ ቅርጹ ሲገባ በውስጡ ምንም አይነት የአየር አረፋ አይፈጠርም። የአየር አረፋ በብረት ውስጥ ካለ ሞተሩ ሲግል ሊሰነጠቅ ይችላል። የቦክሰር ሞተር ብሎክ በዚህ ጥንቃቄ ስለሚሰራ ነው ለዓመታት ሙቀትን ተቋቁሞ የሚኖረው። ከቅርጽ ማውጫ የወጣው ጥሬ ሞተር አካል ቀጥሎ ወደ ማሽኒንግ ሾፕ ይገባል። ይህ ክፍል ከፋብሪካ ይልቅ የሕክምና ላቦራቶሪ ይመስላል። እዚህ የሰው እጆች ብረቱን አይነኩም። እጅግ ዘመናዊ የሆኑ ሲኤንሲ ወይም ኮምፒውተር ኑሜሪካል ኮንትሮል ማሽኖች የሞተሩን ውስጣዊ አካላት ይቦረቡራሉ። ፒስተኑ የሚመላለስበት ሲሊንደር በሌዘር እየተለካ ይወለወላል። እዚህ ጋር አንድ ትልቅ የኢንጂነሪንግ ሚስጥር አለ። የሲሊንደሩ ግድግዳ ክሮስ ሃች ፓተርን በሚባል ስልት ነው የሚወለወለው። ይህም ማለት በአይን የማይታዩ እጅግ የደቀቁ ጭረት መሰል መስመሮች አሉት። እነዚህ መስመሮች ለምን አስፈለጉ? መልሱ ዘይት ለመያዝ ነው። ፒስተኑ በከፍተኛ ፍጥነት ወደ ላይና ታች ሲል ከነዚህ መስመሮች ውስጥ የሚቀረው ዘይት
በብረትና በብረት መካከል ግጭት ወይም ፍሪክሽን እንዳይኖር ያደርጋል። ብዙ ጊዜ የቦክሰር ሞተር ዘይት አይበላም፣ አይጨስም እየተባለ የሚወራው ከዚህ ማይክሮን ከማይቦላ የፋብሪካ ጥበብ የሚመነጭ እውነት ነው። ክፍል 4 የ1 ሊትር ተአምርና DTSI ቴክኖሎጂ። አሁን ወደ ቪዲዮአችን ዋና ጉዳይና ብዙዎቻችሁ ወደምትጠብቁት ሚስጥር እንምጣ። ቦክሰር በ1 ሊትር ቤንዚን ከ50 እስከ 60 ኪሎ ሜትር እንዴት ሊጓዝ ቻለ? ይህ ቁጥር ለሌሎች ሞተር ህልም ነው። መልሱ ያለው DTSI ወይም ዲጂታል ትዊን ስፓርክ ኢግኒሽን በሚባለው የባጃጅ የፈጠራ ባለቤትነት ላይ ነው። በተለምዶ ዓለም ላይ ያሉ አብዛኞቹ ሞተር ሳይክሎች አንድ ሻማ ወይም ስፓርክ ፕለግ ብቻ ይጠቀማሉ። ሞተር ውስጥ ቤንዚንና አየር ሲቀላቀል ያ አንዱ ሻማ እሳት ይለኩሳል። ነገር ግን ችግሩ ምንድነው? እሳት ከሻማው ጫፍ ተነስቶ ሙሉን የነዳጅ ክፍል እስኪያዳርስ ድረስ የተወሰነ ጊዜ ይወስዳል። በዚህ ሰከንድ በመታከል ጊዜ ውስጥ ጥግ ላይ ያለው ቤንዚን ሳይቃጠል ወደ ጭስነት ይቀየራል። ይህ ማለት ቤንዚኑን ገዝታችሁ ወደ አየር በተናችሁት ማለት ነው። ባጃጅ ግን ለምን 2 ሻማዎች አይሆኑም ብሎ ጠየቀ። በቦክሰር ሞተር ላይ 2 ሻማዎች ወይም ትዊን ስፓርክ ፕለግስ አሉ። የሞተር ኮምፒውተር ወይም CDI ሁለቱንም ሻማዎች በትክክለኛው ሰዓት እንዲፈነዱ ያዛል። ውጤቱም አስገራሚ ነው። ቤንዚኑ ከሁለት አቅጣጫ ስለሚቀጣጠል እያንዳንዱን የነዳጅ ጠብታ ወደ ጉልበት ይቀይራል እንጂ ወደ ጭስነት አይባክንም። ከዚህ በተጨማሪ ኤግዞስት TEC የሚባል ሌላ ቴክኖሎጂ በጭስ ማውጫው ላይ ተገጥሟል። የኢትዮጵያ መንገዶች ዳገት የበዛባቸው ናቸው። በተለምዶ ሞተር ማርሽ ወደ አንደኛ ወይም ሁለተኛ መቀነስ ግድ ነው። ማርሽ በቀነሳችሁ ቁጥር የሞተሩ ጩኸት ወይም RPM ይጨምራል፣ ቤንዚን ይጎርፋል። ቦክሰር ግን በዝቅተኛ ፍጥነት ላይ ያለ ጉልበት ወይም ቶርክ እንዲኖረው ተደርጎ ስለተሰራ በሶስተኛና በአራተኛ ማርሽ ዳገቱን ይወጣል። ማርሽ አለመቀየር ማለት የነዳጅ ፍጆታን በግማሽ መቀነስ ማለት ነው። ይህ ነው የ1 ሊትር ተአምር ሳይንሳዊ ምክንያት። ክፍል 5 አጽም፣ ቀለምና የCNS ምቾት። ሞተር ብቻውን አይንቀሳቀስም። ይህንን ጉልበት የሚሸከም ጠንካራ አካል ያስፈልገዋል። የቦክሰር አጽም ወይም ፍሬም የሚሰራው በሮቦቶች ነው። ለምን ሮቦት? የሰው ልጅ ሲበይድ ሊደክመው ይችላል። የእጁ መንቀጥቀጥ የብየዳውን ጥራት ሊቀንሰው ይችላል። ሮቦቶች ግን የመጀመሪያውን ሞተር በበየዱበት ጥራት ሚሊዮንኛውን ሞተር ይበይዳሉ። በተለይ ሞተሩና የኋላ ጎማው በሚገናኙበት ቦታ ላይ ተጨማሪ የብረት ማጠናከሪያ ወይም ሬንፎርስመንት ይደረግለታል። ቀጥሎ የሚወጣው የቀለም ሂደት ነው። እዚህ ጋር ባጃጅ የሚጠቀመው CED ኮቲንግ ወይም ካቶዲክ ኤሌክትሮድ ዲፖዚሽን የሚባል ዘዴ ነው። ፍሬሙ ዝም ብሎ ቀለም አይቀባም። መጀመሪያ በኤሌክትሪክ ቻርጅ በተሞላ ግዙፍ የኬሚካል ገንዳ ውስጥ ይዘፈቃል። ይህ ኬሚካል ልክ እንደ ውሃ እያንዳንዱን የብረት ቀዳዳና ስርቻ ሰርጎ በመግባት ይለብጠዋል። ይህ ፕራይመሪ ዝገት ጠላት ነው። ከዚህ በኋላ የመጨረሻው ቀለም ተረይቶ በምድጃ ውስጥ ሲደርቅ ሞተሩ የዝናብ የአቧራና የጭቃ መከላከያ ጋሻውን ያገኛል። ስለ ቦክሰር ስናወራ ስለ SNS ሰስፔንሽን ሳናወራ ማለፍ አይቻልም። የኋላ ጎማው ላይ ያለውን ምንጭ ወይም ስፕሪንግ ልብ ብላችሁ አይታችሁታል? አንድ ትልቅ ምንጭ ውስጥ ሌላ ትንሽ ምንጭ አለ። ይህ ስፕሪንግ ኢን ስፕሪንግ SNS ቴክኖሎጂ ነው። ትልቁ ምንጭ መንገድ ላይ ያሉ ትናንሽ ንዝረቶችን ሲውጥ፣ ትንሹ ምንጭ ደግሞ ከባድ ጉድጓዶችንና እንደ 2 ኩንታል ጤፍ ያሉ ከባድ ጭነቶችን ይቋቋማል። ይህ ቴክኖሎጂ ነው አንድ አርሶ አደር ምርቱን ጭኖ ገበያ ሲሄድ ሞተሩ ወገቡን እንዳይሰብረው ወይም ቻሲው እንዳይሰነጠቅ የሚያደርገው። ክፍል 6 ማጠቃለያ፣ ማሽን ወይስ የህይወት አጋር? በመጨረሻም ሁሉም ክፍሎች ወደ መገጣጠሚያ መስመር ወይም አሴምብሊ ላይ ይመጣሉ። እዚህ ያለው ፍጥነትና ቅንጅት የሚደንቅ ነው። በየ20 ሰከንዱ አንድ አዲስ ቦክሰር ተገጣጥሞ ያልቃል። ግን ዝም ብሎ አይወጣም። እያንዳንዱ ሞተር በዳይናሞ ሜትር ላይ ወጥቶ ፍጥነቱ፣ ፍሬኑና የኤሌክትሪክ መስመሩ ይፈተሻል። አረንጓዴ መብራት ያላገኘ ሞተር ፋብሪካውን ለቆ አይወጣም። ታሪኩን ስንቀጥለው ቦክሰር ለምን የኢትዮጵያ ቁጥር 1 ምርጫ ሆነ? መልሱ አሁን ግልጽ ነው። ዝም ብሎ ስለመጣ ወይም ርካሽ ስለሆነ አይደለም። ከኋላው ለኢትዮጵያና ለአፍሪካ መንገዶች ታስቦ የተሰራ በሮቦቶች የተበየደ
እና በዘመናዊ ቴክኖሎጂ ቤንዚን የሚቆጥብ የምህንድስና ጥበብ ስላለ ነው። ለአንድ የቦዳ አሽከርካሪ ይህ ሞተር በቀን የምሳና የራት ገንዘቡን የሚቆጥብለት ባንክ ነው። ለአንድ ገበሬ ይህ ሞተር አህያውን ተክቶ ሞተሩን በፍጥነት ገበያ የሚያደርስለት ረዳት ነው። ለአንድ ነጋዴ ይህ ሞተር ሱቁን የሚሞላለት የደም ስር ነው። ቦክሰር ሞተር ብቻ አይደለም፣ የዘመናችን የሥራ ፈረስ ነው። የኢኮኖሚ ዋልታና የታታሪዎች ታማኝ አጋር ነው። በሚቀጥለው ጊዜ የቦክሰር ድምፅ ስትሰሙ በውስጡ ያለውን የሁለት ሻማዎች እሳትና የሮቦቶች ጥበት አስታውሱ። ይህ ነው የብረት ጽናት። ይህ ነው የቦክሰር ሚስጢር። ቪዲዮን ስለተከታተላችሁ እናመሰግናለን። እንደዚህ አይነት አስተማሪና ጥልቅ መረጃ ያላቸውን ቪዲዮዎች ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሼር በማድረግ ለጓደኞቻችሁ ይህንን ዕውቀት አካፍሉ። በኮሜንት መስጫ ላይ እናንተ ስለ ቦክሰር ያላችሁን ልምድ አጋሩን። ሰላም።